ዞይ ጸጥ ባለ ክፍሏ ውስጥ አልጋዋ ላይ ጋደም ብላለች። መብራት ጠፍቷል። ሌሊቱም ከመቼውም ጊዜ በላይ ጸጥ ብሏል። ሆኖም በውስጧ ሰላም የሚባል ነገር አልነበረም። ግልጽ ባልሆነ ምክንያት ልቧ ይረዳል። ሐሳቧ እሷ ወደማትፈልገው አቅጣጫ ይወሰዳል። ሰውነቷ እረፍት አጥቷል። ልክ አንድ የማይታይ ኃይል ከውስጥ ሆኖ እንደሚጎትታት ይሰማታል። ለመጽናናት ሳይሆን ራሷን ለመግታት ትራሷን አጥልቃ አቀፈች። ድንገት ከባድ የጥፋተኝነት ስሜት እንደ ማዕበል መጥቶ አፈናት። ፊቷን አዙራ እንባዋን እየተኮታተረች ይህ እኔ አይደለሁም አለች በሹክሹክታ። አእምሮዋ ቃለ መሐላ ወደ ገባችበት ቀን ተመለሰ። ቤተ ክርስቲያን ውስጥ ተንተበርክካ እግሮቿ እየተንቀጠቀጡ በቅን ልቦና የገባችው ቃል ትዝ አላት። ሰውነቷን በንጽሕና እንደምትጠበቅ እስከ ጋብቻ ድረስ እንደምትታገዝ ሕይወቷና ፍላጎቷም ጭምር ለእግዚአብሔር እንደሆነ ቃል ገብታ ነበር። ያ ቀን ቀላል ኃይለኛና ቅዱስ ስሜት ነበረው። ዛሬ ሌሊት ግን ከወትሮ የተለየ ሆኖባታል። ዛሬ ጦርነቱ እውነት ሆኗል። ዞይ በድንገት ከአልጋዋ ተነሳች። መሬት ላይ ተንበርክካ ግንባሯን ከተጣመሩት እጆች ጋር አጣበቀች። በተውቡ ቃላት ሳይሆን በጭንቀት ስሜት መጸለይ ጀመረች። ጌታ ሆይ እወድሃለሁ፣ በእውነት እወድሃለሁ። ነገር ግን ይህ ነገር ለምን እንደከበደኝ አልገባኝም። እባክህ እርዳኝ። ይህ የሥጋ ምኞት እንዲገዛኝ አትፍቀድ። ድምጿ እየተንቀጠቀጠም ቢሆን የሸመደደቻቸውን ጥቅሶች እያወጣች ጸለየች። ጉልበቷ እስኪላጥና ደረቷ ላይ ያለው ሸክም ቀለል እስኪላት ደርስ ጸለየች። ቀስ በቀስ ስሜቱ ሙሉ በሙሉ ባይጠፋም ለመተንፈስ እስኪመቻት ድረስ ቀነሰላት። ተመልሳ ስትተኛ አንድ እውነት በልቧ ጠለቀ። ንጽሕና ማለት አንድ ጊዜ የሚገባ ቃል ብቻ ሳይሆን ደጋግሞ ማሸነፍ የሚጠይቅ ጦርነት ነው አለች። በሚቀጥለው ጠዋት የሥራው ብዛት ሐሳቧን ጸጥ እንደሚያሰኝላት ተስፋ በማድረግ ወደ ቢሮ በጠዋት ሄደች። በኢሜሎችና በሥራ ሪፖርቶች ተወተረች። ለዚህም የሥራ ብዛት አመሰገነች። ያን ጊዜ ያገባችው የሥራ ባልደረባዋ ማርያን በደስታ ተሞልታ ወደ እሷ በርታች። ትላንት ማታ የሆነውን አታምኒም በማለት ማርያን እየሳገች ወንበር ስባ ተቀመጠች። ባለቤቴ በጣም ደስ የሚል ድንገተኛ ስጦታ አደረገልኝ። በፍጹም አልጠበቅኩትም ነበር። ማርያን በጋለ ስሜት ስታወራ ዞይ በትሕትና ፈገግ እያለች አንገቷን ነቀነቀች። ጨዋታው ቀለል ያለ ተጫዋችና ጉዳት የሌለው ይመስል ነበር። ሌሎች ባልደረቦችም አብረው ከሳቁ በኋላ ወደ የቦታቸው ተመለሱ። ማርያን ስትሄድ ግን ቢሮው እንደገና ጸጥ አለ። ያን ጊዜ ነበር ዞይ ለውጥ የተሰማት። የጨዋታው ቅንጣቢዎች በአእምሮዋ መመላለስ ጀመሩ። አእምሮዋ ያልተነገሩ ዝልዝሎችን እየፈተረ ማሰብ ጀመረ። ልቧ በፍጥነት መምታት ጀመረ። መቀመጫዋም አለመቻታለም። ቁም በማለት ለራሷ በሹክሹክታ በኮምፒውተሯ ስክሪን ላይ ለማተኮር ብትሞክር አእምሮዋ እምቢ አላት። ድንጋጤ ወረዳት። ሐሳቡን ስለፈለገችው ሳይሆን እንዴት በቀላሉ ወደ አእምሮዋ እንደገባ ግራ ስለገባት ነበር። ዞይ አይኖቿን ለተወሰነ ጊዜ ቸፍና በሐሳቤ ላይ ሥልጣን ወስዳለሁ አለች። ፍታኔ ወሮሮ ብዙም ጊዜ በተግባር ሳይሆን በምናቤ እንደሚጀምር ራሷን አስታወሰች። በጥልቀት ተነፈሰች። ጥቅሶችን በሹክሹክታ አንበነበች እና ሆኖ ብላ ትኩረቷን ወደ ሥራዋ መለሰች። ሐሳቦቹ ተዳክመው ብትናወጥም ነቃ ብላ ወደ ሥራዋ ተመለሰች። ሌላ ትምህርት ተማረች። ፍታኔ ሁል ጊዜ ራሱን እያስተዋወቀ አይመታም፣ አንዳንዴ በመደበኛ ወሬ ተመስሎ ይመጣል አለች። በኋላ ላይ አለቃዋ ወደ ቢሮ ጣራት። እምነቷ በአዲስ መንገድ እንዲፈተን ሳታውቅ በአክብሮት ገባች። ሥራሽን በትኩረት ስከታተል ነበር አለ በተረጋጋ ሁኔታ። አንድ ትልቅ የኮንትራት ሥራ እየመጣ ነው። ይህንን በብቃት ከተወጣሽ የቅርንጫፍ ሥራ አስኪያጅ ሆነሽ ትሾሚያለሽ። የዞይ ትንፋሽ ተሰበሰበ። ይህ ነው እንግዲህ የጸለየችለት ዕድል፣ የጾመችለት የድል በር፣ ፈጽሞ አይከፈትም ብላ የፈራችው በር። አመሰግናለሁ ጌታዬ። ልቤ ቢመታም ድምፄ ግን የረጋ ነበር። ይህንን ዕድል አላቀለውም አለች። ልትወጣ ስትል አለቃዋ በነገራችን ላይ አዲስ ሠራተኛ ቀጥረናል። ነገ ሲጀምር ሥልጠና የምትሰጪው አንቺ ነሽ አላት። በአመስጋኝነት ተሞልታ ወዳች። እግዚአብሔር እየሠራ ነው። ጸሎቶቿ እየተመለሱ ነው። እንደታመነች እንደተመረጠችና ሞገስ እንዳገኘች ተሰማት። ነገር ግን ክፍታ ብዙ ጊዜ መቋቋምን በረከትም ብዙውን ጊዜ ከፈተና ጋር ተጠቅልሎ እንደሚመጣ አልተገነዘበችም ነበር። በዚያ ምሽት ዞይ በቀጥታ ወደ ክፍሏ ሄዳ አጥብታ ጸለየች። እግዚአብሔርን ጥበብን፣ ብቃትንና ጸጋን ጠየቀች። ለስኬት ብቻ ሳይሆን በሁሉም የሕይወቷ አቅጣጫ ታማኝ ሆና ለመቆም ብርታትን ለመነች። በመጨረሻም እንቅልፍ ወሰዳት። በሕልሟ
ለሷ ተብሎ የተዘጋጀ የሚያበረቅርቅና ውድ የሆነ በስጦታ ወረቀት የተጠቀለለ ስጦታ በእጇ ይዛ አየች። ልትቀበለው እጇን ስትዘረጋ አንድ ጥቁር ጥላ መጥቶ ስጦታውን ሊነጥቃት ታገለ። ዞይ አጥብቃ ያዘች። ጥላው ግን እየጎተተ ከእጇ አራገባት። ልቧ እየመታ በድንጋጤ ነቃች። ፍርሃት ቢሰማትም እንደገና ለእግዚአብሔር ጥበቃና ግልጽነት ጸለየች። በሚቀጥለው ጠዋት በቢሮ ውስጥ አለቃዋ ቡድኑን ሰበሰበ። ሁላችሁም ከአዲሱ ሠራተኛችን ጋር እንድትተዋወቁ ይፈልጋለሁ አለ። ሰውየው በራስ መተማመን ያለው የዘነጣና የተረጋጋ ነበር። ዞይ ልክ እንዳየው በደረቷ ውስጥ የሆነ ነገር ተነሳ። ድንገተኛ ኃይለኛና የማይካድ ስሜት። ወደፊት መጥቶ ሲተዋወቅ ትንፋሿ ተሰበሰበ። እጃቸው ሲነካካ ልቧ ዘለለ። በትህና ወይም በድንጋት ሳይሆን በቅጽበታዊ መስህብ ኢንስታንት አትራክሽን ተነሳ። ነገሩ በጣም ፈጣን፣ በጣም ጠንካራና የከለመደ ስሜት ነበር። ፍቅር ገና ላይሆን ይችላል፣ ግን የሥጋ መሳብ ዲዛየር፣ አዎ። እናም አስፈራት። እጇን ቶሎ መለሰችና ፈገግታ አስመስላ በልቧ ራሷን ገሰጸች። ጌታ ሆይ አሁን አይደለም፣ እሱ እንዳይሆን አለች። ነገር ግን ወደ መከበያ ቦታዋ ብትመለስ ሐሳቧ ከዳት። ድምፁ መገኘቱ ከአይምሯ አልጠፋ አለ። ትኩረቷ ተበተተነ። የትላንትናው ሕልም በአይምሯ ውልብ አለ። ስጦታው፣ ጥላው፣ ትግሉ። ዞይ ምራቋን ዋጣች። ይህ ዝም ብሎ አጋጣሚ አይደለም። ይህ ዝም ብሎ መሳብም አይደለም። ይህ ገና የማታየው ጦርነት መጀመሪያ ይመስላል። ማስታወሻ ደብተሯን ገልቃ እሱን ማሰልጠን ልትጀምር ስትል ገና አላወቀችም እንጂ ለንጽሕናዋ፣ ለትኩረቷና ለዕጣ ፈንታዋ የሚደረገው ጦርነት ገና አሁን ወደ ቢሮው ገብቷል። ነገር ግን ጫናውን ታሸንፈዋለች ወይስ እጅ ትሰጣለች የሚለው በቀጣይ ክፍል የምናየው ታሪክ ይሆናል። ሰብስክራይብ ማድረግ እንዳረሱ። ተባረኩ።